ሰላም ተማሪዎች እንዴት ናችሁ? ህሊና ነኝ ከአዲስ አስተማሪ። ዛሬ አዲስ ለሰን እናያለን። በዛሬው ለሰናችን እንዴት ቃላቶችን ፕሮናውንስ እንደምናደርግ ወይም ቃላቶችን እንዴት እንደምናወጣ እናያለን። ወደ ለሰናችን እንሂድ። እናንተ ይሄን ለሰን ስንጨርስ እነዚህን ቃላቶች በደንብ መናገር መቻል አለባችሁ። ኦኬ ቃላቶቻችን የሚሆኑት እነዚህ ይሆናሉ። ፕሮናውንስ የምናደርጋቸው ወይም ደግሞ የምንላቸው ፊደሎች ደግሞ ሁለቱ ናቸው። የመጀመሪያው ኦ ሁለት ጊዜ ስትመጣ ወይም ኦ ደብል ስትሆን ሁለቴ ስትሆን አለች። ኖርማል ኦ ብለን አይደለም የምናነበው። ሁለቴ ስትመጣ ግን ድምጿ ወደ ምን ይቀየራል? ወደ ኡ ይሆናል ማለት ነው። ይሄን ስናነበው ኦ ሳይሆን ኡ ብለን ነው የሚሆነው። ኦኬ እዚህ ጋር እያችሁት አይደል? ሁለት ኦ ነው ያለው። ኡ ብለን ነው የምናነበው ማለት ነው። ይሄን ስናነበው ምን ይሆናል? ሙድ ገድ። ይሄኛውስ ፉድ። ይሄስ ጉድ። ይሄኛውስ ሱን ጉድ። ልክ እንደዛ ይህንን ደግሞ አረፍተ ነገር እናነባለን። I like the moon ጨረቋን ወዳታለሁ፣ ደስ ትለኛለች እያለ ነው። I am cool እኔ ኩል ነኝ፣ ጸደይ ነኝ እያላችሁ ነው ማለት ነው። We love school እኛ ትምህርት ቤት እንወዳለን ወይም እኛ ትምህርት ቤቱን እንወዳለን እያለ ነው። ኦኬ እነዚህ ድምፅ ምንድን ነው አለን? አሁን ደግሞ የዚህኛው እናያለን። ሌላ ጊዜም ስናነባት ኢ አንዷ ነች አይደለም? የምታወጣው ድምፅስ ኤ ብለን አይደል ያየነው? የስ ከዚህ በፊት ስለ ቫወል ሌተሮች ስናይ ምን ብለናል? እቺ እና ይሄ ስሞል እና ካፒታል ስለሆኑ ነው። እነዚህኞቹ የሚያወጡት ድምፆች ኤ የሚል ድምፅ ነው ብለናል። ልክ ኤግ፣ ኤሌፋንት እንደምንለው ማለት ነው። ይሄ አንድ ሲሆን ነው። ሁለት ሲሆንስ? ሁለት ኢ አንድ ላይ ሲመጣ ኢ ብቻ ብለን ነው የምናነበው። ራይት? ኤ የሚለው ሳይሆን ኢ ይሆናል ማለት ነው። ኦኬ እዚህ ጋር ምናለን? ኢ ስናነበው ምንድን ነው? ትሪ። ይሄኛውስ? ሲ። ይሄስ? ቺዝ። ዲፕ ጉድ። አሁን እነዚህን አረፍተ ነገር እናንብብ። This is cheese ቺዝ ነው፣ አይብ ነው እያለን ነው ማለት ነው። It is a tree ይሄ ምንድን ነው? ዛፍ ነው። I like green እኔ አረንጓዴ እወዳለሁ፣ ደስ ይለኛል እያለ ነው። ይሄ የሚያወጣው ድምፅ ምንድን ነው? ኢ ይሆናል። ኦኬ ደን ይህን እስቲ አንብቡልኝ። ሲዩ እዚህ ጋር ሱን ሲዩ። ከዚህ በፊት የነበረን ሌሰን ላይ ሲዩ እያለን የተለያዩ ቃላቶች እንጨምር ነበር። ሲዩ ቱሞሮ፣ ሲዩ ሌተር አይደለም? ልክ እንደዛው ሲዩ ብለን ሱን ማለት እንችላለን። ሱን ማለት በቅርቡ እንደማለት ነው። ሲዩ ሱን ስንል በቅርቡ አይሃለሁ፣ በቅርቡ አገኝሃለሁ እያለ ነው ማለት ነው። ኦኬ we have this ሁልጊዜ እቺን ስናነባት ሁለቴ ስትመጣ ኢ ድምፅ ነው የሚኖራት። ይሄ ሁለቴ ደግሞ ሲመጣ ኡ ድምፅ ይኖረዋል ማለት ነው። ጉድ ይሄ ግልጽ ነው። አሁን እናንተ እነዚህን በደንብ ተለማመዷቸው። የሚቀጥለው ሌሰን ደግሞ ሌላ አዲስ ትምህርት እንማራለን። ስለዚህ በደንብ ፕራክቲስ አድርጉ፣ በደንብ ተለማመዱ። የሚቀጥለው ላይ እንገናኛለን። ባይ